ነሄደባቸው አሸነፍ ካልቀረ ሞተ ሲተዚ ወዲያ ተወዲህ ጎንደር ካንቺ በፊት አድርገኝ ከእንግዲህ ናተዋ ጎንደር እጀዘረጋችው ለበች መሸሻን ወልዳዬ ሳመችው ምድር ቀዝቀዝሲል ከላይ እያሞቀው ይኸው ከብረር ብሎ አሞራው ጠበቀው አሞራው ጠበቀው ገብቶን ትንወጣ ያሉት አርበኛ ነን እያሉ የሚጠሩት እነማን ናቸው? በጣም ፈላጊዎች የደም ነጋዴዎች ትግል ሻጮች ነው። እነሱን በጋራ መታገል መቻል አለብን። እነሱን መታገል አለብን። ትናንትና በማዕከላዊ ጎንደር ምዕራብ በለሳ የፋኖ አንድነት ተብሎ ጥሪ ተደረገ። ጥሪውን ተቀብለን አመራሮች ተገኝተን ስንገኝ ግን የተተኮሰባችሁን የቆሰለውን መስዋዕት የከፈለውን አባላት የምታውቁት እናንተና እኔ ነን ማለት ነው። ለምን በለሳ ተቀጥሮ ደቡብ ጎንደር ላይ የተገኘው አመራሩ የምን ፍላጎት ትግል ለመሸጥ ማለት ነው። መግለጫው ምን ይላል? ሐምሌ 5ን እያከበርን ነው አለ። ስለዚህ የብልጽግናውን ቀንደኛ ኮሎኔል ደመቀ ጋር ሆኖ ብልጽግናን ከሚያነግስና በሞቱት ጀግኖች ያን ሁሉ ኃይል አስጨፍጭፎ ከብልጽግና ጋር እኩል የሚቆም ኃይል ጋር እኛ አንቆምም። እንቆማለን? እኔ አልቆምም ብዬ ነው። አንቆምም። ስለዚህ ቅድም ጀነራሉ ሲል እንደነበረው ከእንዲህ አይነት ቀጣፊ ውጅንብር የሚፈጥር ጋር የምንወዛወዝ በስልክ በተለያየ ጽሁፍ የምታዩትን አይታችሁ እንዳትደናገሩ ማለት ፈልጋለሁ። በለሳ ላይና ደቡብ ጎንደር ላይ ደንቢያ ላይ 196 ሰው በአፋር የተገደለ ሰው እጅ ላይ አለ። በስም እስከ አባቱ ምዘረዝረው ማለት ነው። 196 ሰው ማን የገደለው? እነ ደረጀ እነ ተሾመ አበበ ከበደ የአፋድ አመራሮች ማለት ነው። ስለዚህ ገብቶትም ሳይገባውም የወጣውን ቀይ ረጅም ጥቁር አጭርና እንደናንተ አይነት ጸጉር የጎነጎነ መልከኛ የወደቀበትን ትግል ለአፋድና ለብልጽግና ምንሸጥ አለመሆናችን ማረጋገጥ ፈልጋለሁ። አንሸጥም። ስለዚህ እናንተ እኛንና ጀነራሎችን መሰሎችን ተከትላችሁ ወጣችሁ የኔ ወታደር ካልሆንክ ተብሎ የሚረሸን እኔ መመራህ ካልሆነ ተብሎ አባትህና እናቱ ተይዞ ከብት እየተነዳ የታጠቀ ስናይፈር የያዘ ሰው በሬ የሚነዳበት ሰዓት ደርሰናል። እነዚህ አይነት ቀጣፊዎች ጋር ማንሰለፍ ሰዎች ነን። አንሰለፍም። አንድነት ተፈጥሯል። ምናልባት ብልጽግና ጋር አንድነት ፈጥረዋል። ተከዜ ዘብ እያሉ ይሄዳሉ። አብረን እንጠርገዋለን ብልጽግና ጋር እንጂ የነሱ ወታደር ወይም የነሱ አመራር አለመሆናችን በለለነው። ጀነራሉ ግዛቸውና መሰሎቹ ወይም እናንተ ጋር ያያለን ትናንት እየተተኮሰ ቅድም የተጠቀሰችው አርበኛ ጓዳችን በተሰው ስተትናንትናው ድረስ እየተገደልን ባለበት ሰዓት አንድነት